ብልህ ሰዎች እንግዲህ የተለያዩ ጥሩ ጥሩ መገለጫ ባህሪያት አላቸው። ከነዛ ውስጥ እነዚህ አራቱ ደግሞ ዋነኞቹ ናቸው። የመጀመሪያው ዝም ማለት ነው። እንግዲህ እነዚህ ሰዎች ብልህ ናቸው ካልን መቼ ማውራት መቼ ደግሞ ዝም ማለት እንዳለባቸው ያውቃሉ። ዝም የሚሉት የሚወራ ነገር ጠፍቶ ሳይሆን ወይንም ደግሞ ለሆነ ጥያቄ መልስ አጥተው ሳይሆን መልስ ለማይገባው ሰው ወይንም ደግሞ እነሱ የሚያወሩትን ነገር ቫልዩ ለማያረግ ሰው ከመመለስ ከሱ ጋር ከማውራት ዝምታ ይሻላል ብለው ኮንሺየስሊ ኢንቴንሽናሊ ዝምታን መርጠው ዝም ማለት ይችላሉ። ብልህ ሰዎች ዝም ሲሉ ደግሞ አንደኛ ለዛ ሰው ጊዜ እየሰጡት ነው፣ ወይንም ደግሞ ከነሱ ጋር የሚያወራውን ሰው እድል እየሰጡት ነው፣ እያከበሩት ነው። ሁለተኛ ነገር ደግሞ ለራሳቸውም ለማዳመጥ ጊዜ እየሰጡ ነው፣ ሞር ኦብዘርቭ ለማድረግ ያሉበትን ሁኔታ ወዴት መሄድ እንዳለባቸው፣ ቀጥሎ መናገር ካለባቸው ምን መናገር እንዳለባቸው የማሰቢያ ጊዜ እየገዙ ነው እና ብልህነታቸውን ከሚታወቅበት መንገድ የመጀመሪያው እንግዲህ ዝም ማለት ነው። ሁለተኛው ደግሞ ገደብን ማወቅ ነው፣ ወይንም ደግሞ ባውንደሪያቸውን ለይተዋል። ከማን ጋር መሳቅ መጫወት እንዳለባቸው ያውቃሉ። ከማን ጋር ምን ማውራት እንዳለባቸው ያውቃሉ። የቱ ጋር መኮሳተር እንዳለባቸው ያውቃሉ። የቱ ጋር ብድር መጠየቅ እንዳለባቸው ያውቃሉ። ማንን ለቁም ነገር ማጨት እንዳለባቸው ያውቃሉ። ለማን ገመናቸውን መናገር ከማን ደግሞ ገመናቸውን መደበቅ እንዳለባቸው ያውቃሉ። ከማን ጋር በምን አይነት ርዕሰ ጉዳይ ማውራት እንዳለባቸው ያውቃሉ። ማንን ምን እንደሚያስቀይመው ምን እንደሚያስከፋው ያውቃሉ፣ ብዙውን ጊዜ ማለት ነውና ይሄንን ነገር እንዴት አወቁ ከተባለ ሁለት ነገር ነው። የመጀመሪያው ቅድም እንዳለው ዝም ይላሉ አይደለ? ዝም ሲሉ ደግሞ ብዙ ነገር ኦብዘርቭ ያደርጋሉ። ሁለተኛው መንገድ ደግሞ እነዚህ ብልህ ሰዎች ሰርክላቸው ወይንም ደግሞ ይሄ የጓደኛ ብዛታቸው የሚቀርቡት ሰዎች ብቻ ባጭሩ ኔትወርካቸው በጣም ጠባብ ነው። ኔትወርካቸው በጣም ደግሞ ጠባብ ከሆነ የሚግባቧቸው የሚያወሯቸው ሰዎች ትንሽ ናቸው ማለት ነው። ይሄ ማለት የሚግባቧቸው የሚቀርቧቸው ሰዎች ትንሽ በሆኑ ቁጥር ደግሞ እነዛን ሰዎች በደንብ የማወቅ የማንን ደካማ ጠንካራ ጎን ለማን የትኛውን ሳይዳቸውን ማሳየት እንዳለባቸው ያውቃሉ ማለት ነው። ሶስተኛው የብልህ ሰዎች መገለጫ ደግሞ ለራስ መኖር ነው። እነዚህ እንግዲህ አሁን አስቀድመን የጠቀስናቸው ሁለቱ ገደብን ማወቅና ዝም ማለት ወዴት ያመጣሉ? ያ ሰው ለራሱ ጊዜ እንዲኖረው፣ ራሱን እንዲያዳምጥ፣ ወደ ራሱ እንዲመለከት ያደርጉታል። እንደዚህ ደግሞ ካደረገ በሰው ከመፍረድ፣ ሰውን ከማማት፣ ስለ ሰው የሚጠቅመውንም የማይጠቅመውንም ከማውራት ለራሱ መኖር እንዳለበት ይረዳል ማለት ነው። ለራሱ መኖር እንዳለበት ይረዳል። ዝም ባለ ቁጥር ውስጡን ያዳምጣል። ውስጡን ደግሞ ሲያዳምጥ ያው ወደፊት መራመድ እንዳለበት ይሰማዋል፣ ብልህ ሰው ማለት ነው። ምክንያቱም ለራሱ ጊዜ ቫልዩ ይሰጣል፣ ጊዜውን በአግባቡ ይጠቀማል፣ ለራሱ ይኖራል ማለት ነው። የመጨረሻውና አራተኛው የብልህ ሰው መገለጫ አለመደነቅ ነው። እንግዲህ ሰው ነው ይሄ ሰው፣ ምንም ብልህ ቢሆን ሰው ነው አፍተር ኦል እና ያሰባቸው ነገሮች ላይሳኩለት ይችላሉ። ግምቶቹ ሊበላሽ ይችላሉ እና ያዝናል፣ ይደሰታል። ድንገት በህይወቱ የሆነ ነገር ሀፕን ያደርጋል።
ድንገት የሆነ ነገር ያጣል፣ ድንገት የሆነ ነገር ያገኛል እና በዚህ ሁሉ አይደነቅም ብልህ ሰው አንደኛውና ዋነኛው መገለጫው አለመደነቅ ነው። አለመደነቅ በቃ የሆነ ነገር ሆነ እሰየው ተመስገን እንኳን ሆነ። የሆነ ነገር ጎደለበት እንግዲህ ፈጣሪ ያውቃል፣ ፈጣሪ ነው ያመጣው፣ ፈጣሪ መልሰዋል በሚል የተረጋጋ ስሜት ውስጥ ይኖራል በአብዛኛው ማለት ነው። ሁሌ ላይሆን ይችላል። ብቻ ብልህ ሰዎች አይደነቁም። ምክንያቱም እንደተባባልነው ለራሳቸው ይኖራሉ፣ የራሳቸው ጊዜ ያላቸው ብለናል። እነዚህ ብልህ ሰዎች ለራሳቸው የሚኖሩ ከሆነ ብዙ ነገር ያያሉ፣ ብዙ ነገር ኤክስፒሪየንስ ያደርጋሉ፣ ያነባሉ፣ ያዳምጣሉ፣ ይማራሉ እና በዚህ ሁሉ ውስጥ ደግሞ ወደ ልብ የሚቀርብ ትክክለኛ የሆነ የህይወት ኤክስፒሪየንስ በመጥፎውም በክፉም ጎኑ ያያሉ እና ሲያዩ በጣም ኤክስትሪምሊ አስከፊ የሆኑ ነገሮችን ያያሉ። ከዛ ከአስከፊ ነገር ደግሞ ሰንበዲ እንዴት አድርጎ ያንን አስከፊ ነገር ሰርቫይቭ ኦቨርካም እንዳደረገ ያያሉ፣ ይሰማሉ፣ ያነባሉ። ደግሞ ሰው የገነባውን ስኬት፣ የገነባውን ሀብት፣ የገነባውን ቆንጆ የቤተሰብ ሰላማዊ ቤተሰብ፣ የፍቅር ቤተሰብ ኦቨርናይት ሊያጣ እንደሚችል ያያሉ። ሁላችንም እናያለን። ግን እነዚህ ብልህ ሰዎች ሲያዩ ኪዩሪየስሊ ነው የሚያዩት፣ በስርዓት ነው የሚያዩት። ብዙ ዲስትራክት የሚያደርጋቸው ነገር የለም እና በስርዓት ነው የሚያዩት፣ ያገናዝቡታል፣ ያጤኑታል። ስለዚህ እንደዚህ አይነት ነገር እነሱ ላይ ሀፕን ሲያደርግ አይደነቁም ማለት ነውና ሰው እንግዲህ ብልህ ከሆነ ለራሱ ይኖራል፣ ጊዜውን በአግባቡ ይጠቀማል፣ ገደቡን ያውቃል። በሚሆነው በማይሆነው፣ በሚያጣው በሚያገኘው ነገር ደግሞ ብዙም አይደነቅም። በዚህ ሁሉ ውስጥ ደግሞ እንግዲህ ዝምታን ምርጫው ያደርጋል ማለት ነውና የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላም።